እሺ እንግዲህ ዛሬ እንግዲህ የምንገኘው ደብረ ማርቆስ ነው ያለሁት። ደብረ ማርቆስ እንግዲህ ሀበሻ የባህል ሕክምና ዘመጋቢ ጥበባት ከእጽዋት ከምርምር ቦታ ነው ያለነው። ዛሬ ከምርምር ቦታ እንግዲህ የተለያዩ እጽዋት ለማሳየት ነው። ዛሬ እንግዲህ የተለያዩ እጽዋት ማሳያችሁ እንግዲህ በብዛት እንግዲህ የምናመርተው እዚህ ነው የምንተክለውም አለ። እንግዲህ እጽዋት ዛሬ እንግዲህ ይሄ ምን ይባላል ካላችሁ ይሄ አሁን አሜራ ይባላል ማለት ነው። ይሄ አሁን አሜራ ነው። ለብዙ ነገር ነው የምንጠቀምበት። ለሪ ይጠቀሙበታል ሰዎች፣ ለሆድ ትላትል የተለያየ ነገር እንግዲህ ይሄ መፍትሄ ነው። አሜራ ማለት እንግዲህ ለብዙ ነገር የሚሆን እጽዋት ነው ማለት ነው። ይሄ ደግሞ እንግዲህ እንደምታዩት ደግሞ ይሄ አሩስ ይባላል። ከሌላ ቦታ መጠን የተከለው እንግዲህ አሩስ ማለት ነው። ይሄ ደግሞ እንግዲህ የምታዩት ደግሞ ይሄ ደግሞ የስኮኮ ጎመን ይባላል ማለት ነው። ስኮኮ ጎመን ማለት ይሄ ነው እንግዲህ የእጽዋት ቦታችን ይሄን ይመስላል እንግዲህ። ይሄ ደግሞ የምታዩት እንግዲህ የተለያየ ስም ያለው ነው። ጌሾ ነው የሚመስል ግን ጌሾ አይደለም። ስሙን እንግዲህ ብዙ ጊዜ ለእያንዳንዱ እጽዋት ገልጾ ለመናገር የሀገርን እውቀት አሳልፎ መስጠት ስለሚሆን ብዙም ጊዜ መናገር አያስፈልግም። ይሄ ነው እንግዲህ የእጽዋት ቦታችን ላይ የተለያየ ነገሮች አሉ። እንግዲህ እዚህ የሌለ ነገር የለም። አሁን ይሄ ደግሞ የምታዩት እንግዲህ ነቢያት ይባላል። ይሄ እንግዲህ ብዙ ነገር ነው ያለው። ይሄ የምታዩት ደግሞ እንግዲህ ብዙ እጽዋት ነው። ይሄ እንግዲህ ከተለያየ ሀገር አምጥተን ያጸደቅነው እጽዋት ነው። ይሁት እነዚህ ደግሞ ውዥ ይባላሉ። ውዥ ማለት እንግዲህ ይሄ ነው። ብዙ ነገር ነው የሚሆነው እንግዲህ ውዥ በተለይ የተለያየ ህመም ላለባቸው ሰዎች ለመፍትሄ የሚጠቀሙበት ነው። በጥጦም እንደ ግራጓ ይጠጡታል። በተለይ ደግሞ እንደዚህ በዕለቱ አዘብዝፈው ለመታጠብ በጣም ንጹህ መፍትሄ የሚሰጥ ነው። ይሄ ደግሞ እንግዲህ አሁን ለምሳሌ ቀበርቾ በአሁኑ ሰዓት ጠፍቷል። ቀበርቾ በጠፋበት ሰዓት እዚህ በብዛት እያዳመርን ነው። ይሄ እጽዋት እንግዲህ አሁን የምታዩት ደግሞ ሀረጉ እንግዲህ የተለያየ ነገር አለው። ይሄ ደግሞ ነጭ መረጭ ይባላል። ነጭ መረጭ ማለት ወንዴው ነጭ መረጭ ነው፣ ቀዩ ሌላ ነው። ይሄ ነጭ መረጭ ማለት እንግዲህ ለነቀርሳ ለኪንታሮት የማይገባበት ነገር የለውም። እንግዲህ ይሄ በጣም ታሪከኛ የሆነ ነው። ፍሬው ላሳያችሁ። በባለፈውም እንግዲህ ገጽላችሁ ነበረ። ይሄ እንግዲህ እዩት፣ ፍሬውን እዩት። የነጭ መረጭ ፍሬ ማለት ይሄ ነው እንግዲህ። ይሄ ፍሬ እንግዲህ ለቁስል በተለይ እንደ ካንሰር ያሉ ላይ የማድረግ በጣም አቅም ያለው ኃይለኛ እጽዋት ነው። እዩት፣ በጣም ይሄ ተሎ እንትን አይልም፣ ብዙ ጊዜ የሚቆይ ነው። ነጭ መረጭ ማለት እንግዲህ እዩት በደንብ ይሄ ነው። ለቁስል ነገር በጣም እንግዲህ ለነቀርሳ ለኪንታሮት ለተለያየ የማይገባበት ነገር የለውም። እዩት፣ ይሄ ነው እንግዲህ ነጭ መረጭ። በባለፈው ገልጬላችኋለሁ። ይሄ ደግሞ እንግዲህ ንብ ጥራ ማለት ይሄ ነው እንግዲህ እንዲህ አድርገህ ይዘህ ስትለቀው የመያዝ አቅም ያለው ነው። እንግዲህ ቀፎ ወደሚያጥኑ ሰዎች ይሄንን በደንብ አድርገው አጥነው ሲሰሩት ወዲያውኑ የሚያገባ ንብ የሚያላልቅ ታሪከኛ እጽዋት ነው። እነዚህ ደግሞ የምታያቸው እንግዲህ እንደ ፍየለፈጅ ይባላሉ። በጣም ፍየለፈጅ ይባል ሌላ ነው። ይሄ ደግሞ ለምቋጣ ነው። ከሌላ ሀገር ነው የምናመጣው በነገራችን። እነዚህ ደግሞ እነ መዋጤስ ናቸው እንግዲህ ይዋችሁ። እዚህ እንግዲህ የሌለ ነገር እጽዋት የለም። ችርንችር ትባላለች። ችርንችር ግን ለደም ግፊት በጣም አስተማማኝ መድኃኒት ናት። ችርንችር ከተለያየ ቦታ ነው የምናመጣት። ይሄ አሁን ለምሳሌ ከሌላ ሁሉ የምናመጣው በነገራችን ላይ ከሌላ ነው። አሁን ምን ይባላል ካላችሁ ጭፌ ነው። በጣም ኃይለኛ ነው። የምናመጣው ከሌላ ቦታ ነው። ይሄን ደግሞ አበዛንታ በነገራችን ላይ ብዙ አይነት ነው። ይሄ ደግሞ አሁን ኮሽሽሊ ይባላል። ኮሽሽሊ ማለት ምንድነው ይላል። አሁን ኮሽሽሊ አሁን የተለየ ነው። ይሄ ደጋ ነው። ኳስ ያላለ ራሱ በጣም ለብዙ ነገር የሚሆን በጣም እንግዲህ ሀገራችን አንደኛው ሀገር በቀል እጽዋት ነው። ይሄ እስካሁን ድረስ እንግዲህ ከሌሎች ሀገር የተለየ ኢትዮጵያ ውስጥ እንግዲህ 15 እጽዋት በቀላሉ ከሚባሉት አንደኛው ይሄ ኮሽሽሊ ኢትዮጵያ ብቻ ነው የሚገኘው፣ ሌላ ቦታ አይገኝም። ይሄም ደግሞ እንግዲህ ይሄም ራሱ ሀገር በቀል ነው፣ ሌላ ቦታ አይገኝም። ወይና ግፍት ይባላል። ወይና ግፍት ማለት እንግዲህ ብዙ ነገር የሚጠቅም እጽዋት ነው። ወይና ግፍት እንግዲህ በጣም በተለይ ከፍት ሲታመም አይናቸው ውርት ሲይዛቸው የዚህ ቅጠሉ ብቻ የሚፈጉስ ለውሻ ለክፍትም የተለያየ ነገር የሚሰጥ ወደ መድኃኒት ነው። እነዚህ ደግሞ እንግዲህ እነ ስረ ብዙ ይባላሉ። ስረ ብዙ ማለት ምንድን ናቸው? ይህን ይመስላል እንግዲህ የእጽዋት ቦታችንን እንግዲህ በየጊዜው እንግዲህ እየቀረጽን እናሳያችኋለን። ይህ እጽዋት ደግሞ እንግዲህ አሁን ጠንበለል ነው ስሙ። እንግዲህ ጠንበለል እንለዋለን። እንግዲህ ይሄ ነው
ሀበሻ የባህል ሕክምና የእጽዋት የምርምር ቦታችን እንግዲህ ብዛት ነው። እንግዲህ በቀላሉ በሚዲያ ተለቆ እንትን አይልም። በብዛት በየጊዜው እንግዲህ እየቀረጽን የምናሳያችሁ ይሆናል ማለት ነው። በአካል መጥቶ የሚጎበኝ ሰው ካለ በአካል መጥቶ መጎብኘት ማየት ማመን ስለሆነ በአካል መምጣት እናስጎበኛቸዋለን። ችግር የለውም። እንግዲህ አነሰ ጎደል እንግዲህ ነው። በሌላ እስከምንገናኝ ድረስ ደግሞ በዛሬው ይሄንን ተመልከቱት። በሌላ ጊዜ ደግሞ በአንደኛው ክፍል ያለውን እጽዋት ነው ማሳያችኋለሁ። ሀበሻ የባህል ሕክምና ዘመጋቢ ጥበባት ነኝ። አመሰግናለሁ። እሺ ክቡራን አድማጮቻችን አሁን በዚህ በተደረገው የእጽዋት ማስተዋወቅና የምርምር ማዕከል ላይ የተሰማችሁትን ድምጽ በመከተል የሆነ ነገር በራሳችሁ አግባብ ለመቅመስና ቴስት ለማድረግ እንዳትሞክሩ ማሳሰቢያችን ነው። ይሄ ከፊል ገቢር ነው። እንደው ገቢር እንዳይመስላችሁ። አንዳንድ ጊዜ ሰዎቹ እንደዚህ ሲሉ የባህል ሕክምናው ታይቼ ይሄንን በላው ይሄን ቆረጠምኩ የምትሉ ሰዎች አላችሁ። ጥንቃቄ አዘገጃጀት አለው። የሚነገረው ለማስተዋወቅ ያህል ነው እንጂ ትክክለኛ በቂ ነው ብሎ ይሄን ነገር አንስቶ መጠቀም ፈጽሞ የማይፈቀድ መሆኑን ማሳሰብ እንወዳለን። ሊቀ ጥበባት በእውቀትን ምሁር ናቸው። እግዚአብሔር ጸጋውና እድሜውን ከሰጣቸው ብዙ በሽተኞችን መፈወስ የሚችሉ ታላቅ አባት ከ30 ዘመን በላይ እድሜ ልምድ ያላቸው ወንድም ናቸው። ስታዩዋቸው ወጣት ናቸው። ገና ብዙ ያገለግላሉ፣ ያስተምራሉ፣ እውቀታቸውን ለሰው ትራንስፈር ያደርጋሉ፣ ለትውልድም እየሰነዱ ያሉ ጥሩ ወንድም ናቸው። እግዚአብሔር ጸጋውንና እድሜውን ክብሩን ይስጥልን በሉልኝ። ሼር ላይክ እያደረጋችሁ ይሄንን ማዕከል ይሄን የእጽዋት ምርምርና ማዕከል ለዓለም ምሁራን እንድታስተዋውቁ በአክብሮት እጠይቃለሁ። አመሰግናለሁ።